እንኳን ለመስከረም 21 አደረሳችሁ። የእመቤታችን የቅድስት ድንግል ማርያም ዓመታዊ በዓሏ ነው። ምክንያቱም ነገ ግሸን ማርያም ቤተ መቅደሷ ታንጾ ቅዳሴ ቤቷ ነው። ዋናውና ትልቁ በዓላቷ ግን 17ኛው ክፍለ ዘመን አካባቢ የተፈጸመ ግፍ ነው። አበብዙኃን ማርያም ተብላ ትጠራለች። መስከረም 21 ቀን ብዙ ሰማዕታት፣ ብዙ ቅዱሳን አንገታቸው የሰጡበት፣ ደማቸው እንደ ውሃ የፈሰሰበት ቀን ነው። ይህም ደግሞ እንዴት በምን ምክንያት እንደተደረገ በምን ምክንያት ደማቸው ፈሰሰ ካላችሁኝ ሱስንዮስ የሚባል በ17ኛው ክፍለ ዘመን ጎንደር ላይ የጎንደሩ ቤተ መንግስት ወይም ደግሞ የፋሲለደስ አባት ጎንደር ቤተ መንግስት ሳይመሰረት ጉዛር አካባቢ ቤተ መንግስቱን አድርጎ የነበረ ወይም ደግሞ የገላውዲዮስ የልጅ ልጅ ፖርቹሎች ወይም ፖርቹጋሎች በክርስቲያን ተራድኦ ብለው መጥተው አጭበርብረው አታለውት የኢትዮጵያን ሃይማኖት የኢትዮጵያን ኦርቶዶክስ እምነት ቀይሮ ነበር። በካቶሊክ የኢትዮጵያ ሃይማኖት ትርከስ የሮማ ካቶሊክ ትንገስ ብሎ በአዋጅ አውጆ በሱ ምክንያት አንቀበልም፣ የሮማ ሃይማኖት እኛ ጋር ሊገባ አይገባም፣ የኢትዮጵያ ኦርቶዶክስ ቅድስት ናት እያሉ ብዙዎቹ በአደባባይ ገዳማት በሙሉ እንደ በግ የታረዱበት ጊዜ ነው። መስከረም 21 ቀን ብዙኃን ማርያም ተብላ ትጠራለች። ከግሸን ማርያሙ ይልቅ የዚህኛው በጣም የጎላን። ምክንያቱም በአፄ ገላውዲዮስ ጊዜ ወይም ደግሞ አፄ ገላውዲዮስ የአፄ ሰርፀ ድንግል ወይም አፄ ንብለ ድንግል ብለን የምንጠራው የእሱ የልጅ ልጅ ነው። አህመድ ግራይ 15 ዓመት ኢትዮጵያን ሲያተራምስ ከምስራቁ ተነስቶ እስከ ሰሜኑ ድረስ በደረሰበት ሰዓት የተፈጠረ ችግር ነበር እና በዚያን ጊዜ የጦርነት አጋዥ ሆነው መጥተው አግዘናሃን የጦር መሳሪያም ሰጠናሃን እና አባትህ ቃል ገብቶልናል፣ ስለዚህ ሃይማኖትን ልትቀይር ይገባሃን ብለው አስቀይረውት ነው ያ ነገር የተደረገውና ከዚያ በዚያን ወቅት አልፎፍ ሜንዴዝ የሚባል ጣሊያን መጥቶ ነበር ፖፕ ሆኖ ለ10 ምናምን ዓመት አካባቢ ነው ኢትዮጵያን ከኦርቶዶክስ ውጭ አውጥቶ ያተራመሳት እና መስከረም 21 ቀን የብዙዎቹ ዘመነ ሰማዕታት እንደ አረቡ ዓለም ወይም ደግሞ አሁን እነ ዱዲያኖስ ሌሎቹ እንዳደረጉት የኢትዮጵያው ሱስንዮስም እንደዚህ አድርጓን ብዙ ሰው አስፈጅቷን እና ከዚያ በኋላ አባ ፈትለ ስላሴ ዘወርቅ የሚባሉ አባያ ወንዝ ከሚባለው ጎጃም አካባቢ የሚኖሩ አባት ነበሩና እሳቸው ሄደው ሰማዕትነት ሲቀበሉ አንገታቸው ተቆርጣ እንደ ቅዱስ ዮሐንስ የተቆረጠችው አንገት ክንፍ አውጥታ 7 ዓመት ባላችሁበት ቁሙ እያለች አስተማረች። ከዚያ በኋላ አባ አምደ ስላሴ የሚባሉ የማህበረ ስላሴው አባት ህዝብ ሲፈጅ ሱስንዮስም ሳይመለስ ሲቀር ቢመከርም ህዝብን ቢያስፈጅቶ እባክተው ቢባልም ቢያለና ሲል ምላሱን 7 ክንድ ተጎልጉሎ እንዲወጣ አደረጉት አባ አምደ ስላሴ። ከዚያ አወገዙት። ከዚያ በኋላ ምላሱ 7 ክንድ ተጎልጉሎ ወጣ። ከዚያ ያ አባት አባ ፈትለ ስላሴ ዘወርቅ ናት ምላሱን ጎልጉላ ያወጣችው ያቺ አንገቱ ማለት ነው። ከዚያ በኋላ ምላሱ ተጎለጎለ ወጥቷን መናገር አይችልም። ምላሱ ወደ 7 ክንድ ሰው ልጅ ላይ እንደዚያ ነው ሲወጣ መቼም በታምር ነው። ከዚያ በኋላ ልጁ ፋሲለደስ ሱስንዮስ የሚባለው ከእናቱ ጋር ቆማ ፋሲለደስ አካባቢ ይኖር ስለነበር
ትልቅም ነው እና እድሜው። ከዚያ በኋላ ወጥቶ ወደ ጎንደር ወደዚያ ወደ ጉዛራ ወደሚባለው ጽንሱኖስ ቤተ መንግስት አድርጎበት ወደ ነበረው ሄዶ አባቴን አንደበት ቢመልስልኝ እያለ አይቶት ሄዶ ካየ ከጎበኘው በኋላ የአባቴን አንገት አንደበቱም ቢመልስልኝ ግማሽ መንግስት እሰጣለሁ እያለ እየዞረ በየገዳማቱ ሲያንኳኳ አባ አምደ ሥላሴ የማህበረ ሥላሴውን ያገኛቸዋል። ግድ የለም እኔ እመልስልሃለሁ፣ ግን አንድ ቃል መግባት አለበት፣ የኢትዮጵያ ሃይማኖትን መመለስ፣ ሁለተኛ ወደ ቤተ መንግስት እንዳይመጣ ማድረግ። በዚህ ከሆነ እሺ አሉት። ከዚያ በኋላ እሺ ይሁን አባቴ እንዲሆነ ተዘክሮ ከሚሞት ይደረግ ብሎ አባ አምደ ሥላሴ መጥተው ሱባኤ አስይዘው አባ ዮሐንስ ወይም ደግሞ አባ ዮሐንስ ዘፈትለ ሥላሴ ዘወርቅ ተብለው የሚጠሩት ቦታ ላይ ያንን አውግዛው ምላሱን ጎልጉላ አውጥታ ካለበት በድኗ ያ 7 ዓመት በፊት ከተቀበረበት በድን ሂዳ ነው ወላዩ ላይ አርፋ የተቀመጠችው። እዚያ አለት ላይ አሁን የማትሞላ የማትጎል የማትፈስ ምንም ነገር ከአንዲት አለት ላይ 1 ሜትር በ1 ሜትር በ50 ሳንቲም ወይም በ70 ሳንቲም ስፋት ያላት ሳጥን የምትመስል ጸበል አለች። ሁልጊዜም ውሃው እንኳን የባህል ውሃ ላይ ነው ያለው። እዚያ ላይ በድናቸው አንገታቸው የተቆረጠበት ነው ይላሉ አባቶቻችን ሲተርኩ። ባህር መሃል ላይ አበያ የሚባል ወንዝ አለ። ከሁለቱም መሃል ላይ ሰንጥቆት ነው የሚሄደው። መሃሏ ጸበሏ እዚያ አለቱ ላይ ነው ቁጭ ያለችው። አትጎልም። የፈለገ ነገር መጥቶ ቢያፍሳት ቀን ሙሉ ሰው ከመቶም በላይ ከ200 300 ሰው እስከዚያ ድረስ ብቻ ባላየም እንጂ ከዚያም በላይ መጥቶ ቢቀዳት አትፈስም፣ አትጎልም። ወላይም ሞልታ አትፈስም እና እዚያ ላይ ባለበት ቦታ ላይ ያ ታምር የሚፈጸምላቸው ሰው እሱ ምላሱን ጎልጉለው ተመልሰው እዚያ መጥተው አርፈዋንና ከዚያ በኋላ ሂደው የእሳቸውንም አስከሬን አፈር ይዘው የተቀበሩበት እዚያ ቦታ ላይ የእሳቸውን አፈር እዚያው አስቀምጠው ያወገዙትን ያው አብረው ስለሚገኙ በአጸደ ነፍስ ይመጣሉና አባቶቻችን እዚያው ተሰብስበው ጸሎት አድርገውለት ምላሱ ተመለሰለት የሱስንዮስ። ከዚያ በኋላ በአንደበቱ የሮማ ካቶሊክ ትደምሰስ ትጥፋ፣ የኢትዮጵያ ኦርቶዶክስ ወደ ቦታዋ ወደ መኖሯ ትመለስ ብሎ ከዚያ ፋሲል ይንገስ ልጄ ፋሲል ይንገስ ብሎ ያን ቃላት ከተናገረ በኋላ አረፈ ይላሉ። ወዲያው ሞተ ነው። ከዚያ በኋላ ንስሐ ገብቷንና ያን አድርጎ ከዚያ በኋላ ፋሲል የልጁ ነግሶ ጎንደር ፋሲለደስ ተብሎ የሚጠራውን ቤተ መንግስት የመሰረተ የመጀመሪያ ጎንደርን ቤተ መንግስት የመሰረተው የአፄ ሱስንዮስ ልጅ ነው። እዚህ በድናቸውም እዚያው ዳጋ እስጢፋኖስ ላይ ይገኛል። የፋሲልም የአባትና የልጁ ሌሎች ወደ 7 ነገስታቶች እዚያ ጣና ባህር ውስጥ ከአፄ ዘርዓ ያዕቆብ ጀምሮ የልጅ ልጆች ናቸውና የአፄ ዘርዓ ያዕቆብ እንደዚያ የተደረገበት ነው። ነገ አብዛኛው ግን የሚታወቀው ከግሸን ማርያም ላይ ሄዶ ነው የሚከበረው። ግሸን ቅዳሴ ቤቷ የገባበት ነው። ሌሊ ቤቱን አጸዳቃ ስታደርግ ዛሬ ግሸን መስከረም 21 ቀንና ጥር 21 ቀን የግሸን በዓል ይከበራል። በዚያ በተመለከተ ነው ቤተክርስቲያኗ የተሰራበት ቀን፣ ታቦቷ የገባበት ጽላቷ የገባበት ቀን ነው። ቤተ መንግስቷ ማለትም የቤተክርስቲያኗ የግሸን ቤተክርስቲያን ታቦት ተቀድሶ የገባበት የተባረከበት ቀን ስለሆነ ነው። መናገሻም የአባታችን ወይም የመናገሻም ትነግሳለች። መናገሻ የምትነግሰው እንደዚሁ የመድኃኔዓለም መስቀል 7 ዓመት 7 ወር ይላሉ ወይም 3 ዓመት ተቀምጦ የቆየበት ነው። እንጦጦ ማርያምም እንደዚሁ ትነግሳለች። እሷም እንደዚሁ የመስቀሉን መታሰቢያ አድርጋ ሀበ ብዙኃን የሚባለውን የዚህ የቅዱሳኖችን የእናቶችን የዘመነ ሰማዕታት ሆነው ያለፉበትን የእነሱን ለማስታወት መስከረም
21 ቀን ብዙኃን ማርያም ተብላ ትነግሳለች እና ታሪኳ ይሄ ነው። ስለዚህ መስከረም ማርያም ትልቅ የዘመነ ሰማዕታት የቅዱሳን አጽም ወይም ደግሞ አክሊልን የተቀበሉበት እመቤታችንም ወርዳ ልጆቿን የሰበሰበችበት ቅዱሳንን አክሊል የተሰጠበት ቀን ነው። ይህን ስለዚህ የብዙኃን እናት ተብላ ስለመጠራ እመብዙኃን ተብላ ትጠራለችና ለዚያ ነው ነገ መስከረም 21 ቀን በትልቁ እናከብራታለን። የሚቀጥለው ወር ደግሞ እንግዲህ አሁን ከ26 በኋላ ደግሞ ጽዬ የስደቷን ነገረ ስደቷን እያሰብን አባ ጽዬ ድንግል አባ ጊዮርጊስ ዘጋስጫ የደረሱትን አብረው የደረሱት ጓደኛሞች ስለሆኑ እሱን የነገረ ስደቷን የምናከብርበት ነው። የአበባ ወቅት የኛ ጸጋዬ አበባ ማለት ነውና የሱን ወር የምናስታውስበት በዓል ይሆናል። እንኳን አደረሳችሁ ለነገው በዓል፣ ለቅዱሳን በዓል፣ ለሰማዕታት በዓል እንኳን አደረሳችሁ እላለሁ። አመሰግናለሁ። ይህን ያህል ካዳመጣችሁኝ መልካም ዓመት በዓል